ጤና ይስጥልን አድማጮቻችን፣ ወቅታዊ ታማኝና ሚዛናዊ መረጃችን ወደ እናንተ የሚያደርሰው የኢትዮ አውታር ዜና ማዕከላችን ጀምሯል። ዛሬም በሀገራችንና ኢትዮጵያ በዓለም አቀፍ መድረክ የተሰሙ አዳዲስና አንገብጋቢ መረጃዎችን ይዘን ቀርበናል። በመጀመሪያው ዋና ዋና ርዕሶችን እንመልከት። የኢትዮጵያ ስም የጣማቸው ዶናልድ ትራምፕ በታላቁ የህዳሴ ግድብ ዙሪያ ዳግም ግጭት ቀስቃሽና አወዛጋቢ ንግግር ማድረጋቸው ተሰማ። የአውሮፓ የህግ የፍትህ ማዕከል በኦሮሚያ ክልል አርሲና በመላው ሀገሪቱ የአማራ ህዝብ ላይ እየተፈጸመ ያለውን ግድያ አስመልክቶ ለተባበሩት መንግስታት ድርጅት አስቸኳይ ጥሪ አቀረበ። በኢትዮጵያ የተካሄደውን ምርጫ ተከትሎ ጠቅላይ ሚኒስትር አብይ አህመድ እና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተወዳደሩባቸው የኮንስታንቲኖስ ክልሎች ማሸነፋቸው ምርጫ ቦርድ ይፋ አደረገ። በመካከለኛው ምስራቅ ታላቅ ክስተት፣ አሜሪካና ኢራን የ$300 ቢሊዮን ታላቅ ስምምነት ሊፈራረሙ መሆኑ ተገለጸ። እስራኤል በሁኔታው ክፉኛ መቆጣቷን ታውቋል። በሌላ መረጃ፣ በጎረቤት ሱዳን እና ግብጽ ድንበር ግብጽ በአወዛጋቢው የኃይል ትራይአንግል ውስጥ በሱዳናዊ ወርቅ አውጪዎች ላይ በፈጸመችው ድንገተኛ የአየር ጥቃት የ7 ሰዎች ሕይወት አለፈ። የሱዳን ወታደራዊ መንግስት ዝምታን መርጧል። ከሀገር ውስጥ መረጃዎቻችንን ጀምር። የኢትዮጵያ ታላቅነትና የአፍሪካ ኩራት የሆነው የታላቁ ህዳሴ ግድብ ላይ የውጭ ኃይሎች ጣልቃ ገብነትና ያልተገቡ ንግግሮች አሁንም ቀጥለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በህዳሴ ግድቡ ዙሪያ አወዛጋቢና ዲፕሎማሲያዊ ሚዛኑን ያልጠበቀ ንግግር በድጋሚ ማድረጋቸው ታውቋል። በትራምፕ አስተናጋጅነት በፈረንሳይ በተካሄደው የቡድን ሰባት G7 ጉባኤ ላይ ፕሬዝዳንቱ ከግብጽ መሪ አብዱል ፈታህ አልሲሲ ጋር የሁለትዮሽ ውይይት አድርገዋል። ከዚህም ውይይት በኋላ በሰጡት መግለጫ የግድቡን ጉዳይ አሁንም እናየዋለን፣ ለመፍታትም ጥረት እናደርጋለን ሲሉ ተደምጠዋል። ትራምፕ በንግግራቸው መካከለኛው ምስራቅና ሰሜን አፍሪካን ሊያናጋ የሚችል የድርድር እቅድ እንዳላቸው የገለጹ ሲሆን የአባይ ግድብ ውዝግብን በድጋሚ ለማስጀመር ማቀዳቸውን በግልጽ ተናግረዋል። ከአልሲሲ ጋር ያላቸውን የጠበቀ ወዳጅነት የገለጹት ትራምፕ ከግብጽ ፕሬዝዳንት ከጓደኛዬ ጋር በመሆኔ ታላቅ ደስታ ይሰማኛል። እሳቸው በመላው ዓለም የተከበሩ መሪ ናቸው። ግንኙነታችንን በግል ደረጃ ለረጅም ጊዜ በጣም ጠንካራ ሆኖ ቆይቷል ብለዋል። ታላቁን የህዳሴ ግድብ ግዙፍ ግድብ ሲሉ የጠሩት ፕሬዝዳንቱ ግድቡ በኢትዮጵያ መገንባቱን ቢያምኑም በኢትዮጵያ የተገነባው ግድብ በግብጽ ላይ ከፍተኛ ችግር እያስከተለ ነው በማለት የተለመደውንና የግብጽን ወገንተኝነት ብቻ የሚያንጸባርቀውን ግጭት ቀስቃሽ ንግግር በድጋሚ አስተጋብተዋል። ይባስ ብሎም ለአልሲሲ በሰጡት ማረጋገጫ እውነቱን ማወቅ ከፈለጉ በኢትዮጵያን ጉዳይ ላይ በጣም ኢፍትሐዊ በሆነ መንገድ ነው የተያዛችሁት ብዬ አስባለሁ በማለት ግብጽን ወደ አላስፈለገ ውስጥ የሚያስገባ ንግግር ማድረጋቸውን የአልጀዚራ ዘገባ ያመለክታል። ወደ ሌላኛው የሀገር ውስጥ አሳሳቢ መረጃ ስንሸጋገር የአውሮፓ የህግና የፍትህ ማዕከል በኢትዮጵያ ውስጥ እየተባባሰ የመጣውን የንጹሃን ዜጎች ግድያ አስመልክቶ ለተባበሩት መንግስታት ድርጅት የዘር ፍጅት መከላከል ቢሮ አስቸኳይ ጥሪ ማቅረቡ ተሰምቷል። ማዕከሉ በትናንትናው ዕለት ባወጣው መግለጫ በቅርቡ በኦሮሚያ ክልል ምስራቅ አርሲ ዞን እስከ ወረዳ ውስጥ በትንሹ 37 የኦርቶዶክስ ክርስቲያኖች በተደራጁ ታጣቂዎች መገደላቸውንና አብያተ ቤተክርስቲያናት መቃጠላቸውን በማስረጃ አስደግፎ አቅርቧል። የማዕከሉ ሪፖርት እንደሚያመለክተው በኢትዮጵያ አጠቃላይ ምርጫ በሚካሄድበት ወቅት በአንድ ወገን ንጹሃን ክርስቲያኖችን የሞቱ ወገኖቻቸውን በከባድ ሐዘን ሲቀብሩ፣ በሺዎች የሚቆጠሩ ሲቪሎች ደግሞ ከመኖሪያ ቀያቸው ተፈናቅለው እየተሰደዱ ተደርጓል። ይህ ጥቃት በኦሮሚያ ክልል ውስጥ በክርስቲያኖች ላይ በተደጋጋሚ ከሚፈጸሙ ጥቃቶች መካከል የቅርቡ መሆኑን የጠቀሰው መግለጫው ድርጅቱ በአጠቃላይ በመላው ኢትዮጵያ በተለይ በአማራ ሕዝብ ላይ እየተደረገ ካለው ግፍ፣ ጭካኔና ስጋት ጋር የተያያዘ መሆኑን ያመለክታል። ሁኔታውን በከፍተኛ ደረጃ መባባሱን ተከትሎም የአማራ ሕዝብና በኢትዮጵያ ውስጥ ያሉ የክርስቲያኖች ማህበረሰቦች እያጋጠማቸው ያሉትን የህልውና አደጋዎች በተመለከተ ማዕከሉ ለተመድ የዘር ፍጅት መከላከል ቢሮ አስቸኳይ አቤቱታ አስገብቷል። የማዕከሉ መግለጫ አክሎም ግንቦት 22 እና 23 ቀን 2018 ዓ.ም ታጣቂዎች በምስራቅ አርሲ ዞን ውስጥ ተዘዋውረው የኦርቶዶክስ ክርስቲያኖች ሲቪሎችን በቤታቸው በመንገድ ላይና ለነፍሳቸው ሲሸሹ በጥይትና በስለት መግደላቸውን በዝርዝር አስቀምጧል። በዚህ አሰቃቂ ጥቃት ከአንድ ክፍለ ዘመን በላይ የቆየው የቅዱስ ገብርኤል ቤተክርስቲያን እንዲሁም የካራ ኩፍቴና የመድኃኔዓለም ቤተክርስቲያኖች ተዘርፈው በእሳት እንዲቃጠሉ ተደርጓል። የኢትዮጵያ መንግስት ምርጫ በሚካሄድበት ዕለት በሸርካ ወረዳ 2 ዘመዶቻሞች
በጥይት ተመትተው ከተገደሉ በኋላ በጌዲዮ ቅድስት ማርያም ቤተክርስቲያን መቀበራቸውን የሟቾችን ስም በመጥቀስ ማዕከሉ አስታውቋል። እነዚህ ንጹሃን ከመገደላቸው በፊት በዋዘኛው ታጣቂዎች ወደ ቤታቸው መጥተው ንብረቶቻቸውንና ከብቶቻቸውን የዘረፏቸው ሲሆን አስክሬናቸውን ከቤታቸው 10 ኪሎ ሜትር ርቀት ላይ በሚታይ ጋዱ በተባለ ስፍራ በመገኘቱ የዶይቼ ቬለ ዘገባ ያመለክታል። የአውሮፓ የሕግና የፍትህ ማዕከል ይህንን በሲቪል ክርስቲያኖችና በአማራዎች ላይ ለተከታታይነት ያለውን ጥቃት በማለት የገለጸው ድርጊት በተመድ የዘር ፍጅት መከላከልና ድንጋጌና በዓለም አቀፍ የጦር ወንጀሎች መዳኛ ፍርድ ቤት የሮም ደንበኞች አኳያ ብርቱ የሕግ ጥያቄዎችን የሚያስነሳ በመሆኑ ዓለም አቀፍ ማህበረሰብ ትኩረት እንዲሰጠው ጠይቋል። በሌላ በኩል በሀገሪቱ የተካሄደውን ጠቅላላ ምርጫ ተከትሎ የብሔራዊ ምርጫ ቦርድ የእጩዎችን ውጤት ይፋ ማድረጉ ጀምሯል። በዚህም መሰረት ጠቅላይ ሚኒስትር እና ምክትል ጠቅላይ ሚኒስትር በተወዳደሩባቸው የምርጫ ክልሎች ማሸነፋቸውን ምርጫ ቦርድ ዛሬ ምሽት ባወጣው መግለጫ አስታውቋል። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ለሕዝብ ተወካዮች ምክር ቤት ለፓርላማ በተወዳደሩበት በጎማ 2 ምርጫ ክልል ከፍተኛ ድምጽ በማግኘት አሸንፈዋል። በዚህም የምርጫ ክልል ገዢው ብልጽግና ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና ነጻነት እኩልነት ፓርቲ ብርቱ ፉክክር እያደረገ ሲሆን የምርጫ ቦርድ ውጤት እንደሚያሳየው በክልሉ ከፍተኛውን ድምጽ ያገኘው ብልጽግና ፓርቲ ነው። በተመሳሳይ መረጃ በአማራ ክልል ባህር ዳር ከተማ ምርጫ ክልል ለፓርላማ የተወዳደሩት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የምርጫ ክልላቸውን በከፍተኛ ድምጽ ማሸነፋቸውን ቦርዱ ይፋ ባደረገው መረጃ ማረጋገጡን ገልጿል። አሁን ደግሞ ወደ ዓለም አቀፍ መረጃዎችን እንሻገር። በመካከለኛው ምስራቅ ታላቅ የኃይል ሚዛን ለውጥ ሊያመጣ የሚችል ታሪካዊ ክስተት ተሰምቷል። በአሜሪካና በኢራን መካከል የሚደረገው አዲስ ስምምነት ይፋ የተደረገ ሲሆን ይህም ስምምነት ለኢራን የ300 ቢሊዮን ዶላር የገንዘብ ድጋፍን ያካተተ መሆኑ ታውቋል። ፕሬዝዳንት ዶናልድ ትራምፕ በፈረንሳይ G7 ስብሰባ ላይ በሰጡት መግለጫ ይህ ስምምነት በአጭር ጊዜ ውስጥ የሚፈረም መሆኑን አረጋግጠዋል። የስምምነቱ ዝርዝር ነጥቦች እንደሚያሳዩት ሊባኖስን ጨምሮ በሁሉም ግንባሮች ላይ የሚደረጉ ወታደራዊ ጥቃቶች ሙሉ በሙሉ ያበቃሉ። ይህ የስምምነቱ አካል መሆኑ ደግሞ በአሁኑ ወቅት በሊባኖስ ላይ ጥቃት እያደረሰች የምትገኘው እስራኤልን ትልቅ ማዕቀብ እና አጣብቂኝ ውስጥ ከቷታል። በተጨማሪም አሜሪካና ኢራን እርስ በርስ የጣሏቸውን ማዕቀቦች በፍጥነት ማንሳት የሚጀምሩ ሲሆን አሜሪካ ሁሉንም አይነት የኢራን ማዕቀቦች በተጠቀመው የጊዜ ሰሌዳ መሰረት እንደምታነሳ ቃል ገብታለች። ከዚህም በላይ ለአደጋ ለተጋለጠው የኢራን ኢኮኖሚ መልሶ ግንባታ የሚውል የ300 ቢሊዮን ዶላር እቅድ የተያዘ ሲሆን አሜሪካ በባንኮቿ ያገደቻቸውን ሁሉንም የኢራን ንብረቶችና ገንዘቦች እንደምትለቅ ታውቋል። ይህ በእንዲህ እንዳለ የቅርብ ወዳጅ አሜሪካ ከቀጣጫዋ ኢራን ጋር እንዲህ አይነቱን ግዙፍ ስምምነት ማድረጓ ያናደዳት እስራኤል በትራምፕ አስተዳደር ላይ የነበራትን ከባድ ቅሬታና መናደድ በይፋ መግለጿን የዜና ምንጮች ዘግበዋል። በመጨረሻም ወደ አፍሪካ ቀንድ መረጃችን ስንመለስ ግብጽ በሱዳናዊ ማዕድን አውጪዎች ላይ አስደንጋጭ የአየር ጥቃት መፈጸሟ ተሰማ። በግብጽና በሱዳን መካከል ለረጅም ዘመናት አወዛጋቢ ሆኖ በቆየውና የድንበር ውዝግብ ባለበት የአይል አብትሪያን ግዛት ውስጥ የግብጽ ወታደራዊ አውሮፕላኖች በፈጸሙት ድንገተኛ የአየር ጥቃት ቢያንስ የ7 ሱዳናውያን የወርቅ አውጪዎች ሕይወት ማለፉ ተረጋግጧል። ጥቃቱ የተፈጸመው በዚህ አወዛጋቢ ቀጠና ውስጥ በሚገኝ ጀበል አልአቃይታ በተሰኘ የወርቅ ማውጫ ስፍራ ላይ ነው። የዓይን እማኞችና የአካባቢው የዜና ምንጮች እንደገለጹት በጥቃቱ ወቅት የግብጽ የጦር ሄሊኮፕተሮች በስፋት ወደ ሰማይ ላይ የታዩ ሲሆን ከሰባቱ ሟቾች በተጨማሪ በ10 የሚቆጠሩ ንጹሃን ዜጎች ላይ ከባድና ቀላል የአካል ጉዳት ደርሷል። በአሁኑ ሰዓት በሱዳን በከፋ የእርስ በርስ ጦርነት ውስጥ የምትገኝ ሲሆን የግብጽ መንግስት ደግሞ የጄኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር በግልጽ በመደገፍ የቅርብ ወዳጅ ሆኖ እየሰራች ነው። ግብጽ ለሱዳን ወታደራዊ መንግስት ዲፕሎማሲያዊና ወታደራዊ ድጋፍ በምትሰጥበት በዚህ ወሳኝ ወቅት ግን በድንበር አካባቢ የሚገኙ ምስኪን ሱዳናውያን ኢላማ ያደረገ ጦርነት ጥቃት መፈጸሟ በሁለት ሀገር ግንኙነት ላይ ትልቅ የጥያቄ ምልክት ጥሏል። ይሁን እንጂ የሱዳን ወታደራዊ መንግስት የገዛ ዜጎቹ በግብጽ ጦር በአሰቃቂ ሁኔታ መገደላቸው እየታወቀ እስካሁንም ድረስ ምንም አይነት ይፋዊ መግለጫ ለመስጠቱና ፍጹም ዝምታን መምረጡ ጉዳዩን ይበልጥ አነጋጋሪ አድርጎታል። ይህ የመንግስት ዝምታ ደግሞ በሱዳን ህዝብ ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን የአልቡርሃን መንግስት ለወታደራዊና ለፖለቲካዊ ድጋፍ ሲል የገዛ ዜጎቹን ደህንነትና ህይወት ለግብጽ አሳልፎ ሰጥቷል የሚል ከባድ ቅሬታን እየፈጠረ ይገኛል። የተከበራችሁና የተወደዳችሁ ተመልካቾቻችን ከሀገር ውስጥና ከዓለም አቀፍ መድረክ ያዘጋጀንላችሁ ወቅታዊ መረጃዎች እነዚህ ነበሩ።
መረጃዎችን ከወደዳችሁት ቪዲዮ ላይክ ማድረጋችሁን እንዳትረሱ። እንዲሁም አዳዲስና ፈጣን መረጃዎች በየቀኑ እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ የደወል ምልክቷን ጫኑ። በጉዳዩ ላይ ያላችሁን አስተያየት በኮሜንት መስጫው ላይ ያስፍሩልን። በሌላ ዜና እስከምንገናኝ ድረስ ሰላም ቆዩ።